በዛሬው ቪዲዮ ስለ አድዋ የማወራችሁ ለተላሶን በሰራንለት ሎጎና የዘፈን ሽፋን ዲዛይን ይሆናል። ሽፋኑ ቴዎድሮስ ሚኒሊክን ንጉሳዊ አስተዳደርን ሊያስተምረው ወደ ግዛቱ የወሰደበትን ጊዜ ለማሳየት ቴዎድሮስ ሚኒሊክን ይዞ ወደ ፋሲለደስ ግንብ ሲያመራ ያሳያል። ሽፋኑን በመስራትና በተደጋጋሚ በማረም ከ2 እስከ 3 ሳምንታት ወስዶብናል። ምንም እንኳን ንድፉ ከዘፈኑ ጋር የተያያዙ ብዙ ነገሮች ቢኖሩትም ተላሶን ለሙዚቃው ዶክመንተሪ ይፋ ሊያደርግ ስለሆነ ብዙ የተደበቁ ምስጢራት ስላሉት አሁን ምንም አይነት ፍንጭ መስጠት አልፈለኩም። በመጨረሻም ልባችን ያረፈው ግን በዚህ ንድፍ ላይ ነው። ለተላሶን የሰራሁለትን ሎጎ ወይንም አርማ ደግሞ ላሳያችሁ። አርማው የተላሶን ሁሉንም እያንዳንዱን ፊደላት የያዘ ሲሆን የተላሶን ምልክትም ለሙዚቃ ያለውን ፍቅር በኤም ፊደል ይገልጻል። የአንድ መስመር ይዘታዊ ንድፍና አንዱ መስመር በሌላው ላይ መደገፍ ሰዎች በተለይም ኢትዮጵያውያን እንዴት እርስ በርስ ተደጋግፈው እንዳሉ ሊያሳይ ይችላል። ሁሉም የኢትዮጵያ ክልሎች በአንድነት የተሳሰሩ ናቸው። አንድ ነን የሚለውን አስተሳሰብ እሱ ተላሶን ከምልክቱ ጋር ሊያስገነዝቡን ኢትዮጵያውያን አንድ በሆንበት ለአድዋ ቀን መጥተዋል። እንዲሁም የሙዚቃ ኖታንም ይመስላል። ቀልዴን ነው። በእርግጥ ይህን የሚመስል ኖታም የለም፣ ምክንያቱም ይህን ስሜት እንዲሰጥ ተደርጎ አልተነደፈም። አርማው ሊያሳየን የሚሞክረው እሱ ተላሶን አዲሱ የሙዚቃ ኖታ እንደሚሆን ነው የምለውን ለማመን ለአድዋ የሰራውን ስራ ማየት ብቻ ነው። ስራውን የምታዩበትን ዩቲዩብንና ሌሎች ሊንኮችን አስቀምጥላችኋለሁ። አሁን ላይ የምጠቀመው ሳውንድ ትራክም የሱ ስራ ነው። ለማንኛውም መጨረሻ ላይ ከዘፈኑ የተወሰነ ፓርቱን አሰማችኋለሁ። ዌብሳይቴ ላይም ይህንን ስራ ፊውቸር አድርጌዋለሁ። በዚህ ሊንክ ብትገቡ ስለሰራናቸው ዝርዝር መረጃዎችና ስለ ተላሶንም ሆነ ስለኔ ስራዎች ማወቅ የምትፈልጓቸው ሁሉ አብረው አሉ። የዘፈኑን ትንሽ ፓርትም እዛው ላይ መስማትም ሆነ ዳውንሎድ ማድረግ ትችላላችሁ። ቲክቶክ ላይም ይህንን በመጫን ዘፈኑን መጠቀም ትችላላችሁ። በተጨማሪም ስለ አድዋ ዘፈኑና ስለ ሎጎው ስቲከሮችንና ካርዶችን መስራት የሚያስችል ነገር ወደ ታች አለ። ጊፍም እንደዛው። ሁሉንም እየነካካችሁ ሞክሩት። ለኢንስታግራምም ሆነ ለቲክቶክ የሚሆኑ ፖስቶች አሉ። ስለ ሎጎው አንድ የመጨረሻ ነገር ልበላችሁ። ብዙ የአርማ ንድፎችን ሞክረናል። ዲጂታሊ ሎጎውን ለመጠቀም ፈልገን ነበር፣ ነገር ግን በእጄ የሳልኩት ንድፍ ውብና ማራኪ በመሆኑ በዛው እንዲጸና ሆኗል። በመንገዱ ንድፉ ፍጹም የተለካ አለመሆኑ ምናልባትም የሰውን ፍጹም አለመሆን አጉልተን ኢትዮጵያውያንን ከሚያጣሉን ነገሮች የሚያፋቅሩን ይበዛሉ የሚለውን ታላቅ ትርጉም እንዲያዝልልን ይሆናል። ጣይቱ ለጦር ልጆቿ እግዚአብሔር እጆቿን ትዘረጋለች ለዱ